እሺ ካቆምንበት እንቀጥላለን። እንትን ስለ ሚዲያ ቲዮሪ ወይም ደግሞ ሪስፖንስ ለማድረግ እያወራን የነበረው እዚህ ጋር ምን ያህል ዊድዞች ይኖራሉ የሚለውን ነገር ለማየት እንሞክር። የመጀመሪያው ስሞል ስክሪን የምንላቸው ከ576 እና ከዛ በታች ሆኑት ወደ ስሞል ስክሪን አካባቢ ላንድ ፎን የምንላቸው ላንድስኬፕ እና ፖርትሬት የምንለው አለ አይደለ? የእንትን የስልክ ላንድስኬፕ ስንል እንደዚህ ሆሪዞንታል ስክሮል በምናደርግበት ሰዓት ሊሆን ይችላል። ፖርትሬት ከሆነ ደግሞ ቨርቲካሊ ስናየው ፖርትሬት ብለን እንጠራዋለን። እና ከ500 እና 576 እና ከዛ በታች ያሉት ምን ውስጥ ይካተታሉ? በዛ ውስጥ ያሉት ስሞል ስክሪን ብለን እንጠራቸዋለን ነው። ሌላው ደግሞ ከ768 እና እስከ 576 ያሉት ያ ማለት በዚህ ሬንጅ መካከል ያለው ከ576 በላይ እስከ 768 ያሉት ደግሞ ሚዲየም ስክሪን ብለን እንጠራቸዋለን። ስፔሻሊ ታብሌቶች ምናምን እዚህ ውስጥ እንደሚገቡ እየነገረን ነው ማለት ነው። ሌላኛው ከ992 በታች እስከ ስንት እስከ 768 ያልነካ ወይም ደግሞ ከ768 በላይ ግን ከ992 በታች ከሆነ ደግሞ እዚህ ውስጥ ላርጅ ስክሪን ብለን እናካትተዋቸዋለን። ላይክ ፐርሰናል ኮምፒውተር ፒሲ የምንላቸው ሊሆኑ ይችላሉ። ከዛ በላይ ደግሞ ኤክስትራ ላርጅ የሆኑ ዴስክቶፖች አሉ አይደለ? ይሄ ከርቭ የሆኑ ምናምን ነገሮች እንትኖች ዴስክቶፖች አሉ። እነሱን ምን ብለን እንጠራቸዋለን? ላርጅ ስክሪን። ከዛ ኤክስትራ ላርጅ ብለን እንጠራቸዋለን። የመጨረሻውን ከ1400 እስከ ምን ድረስ ያሉት ከ1200 በላይ ግን ከ1400 እና ከዛ በታች ከሆነ ኤክስትራ ላርጅ ብለን እንጠራቸዋለን። ኖርማሊ በዚህ መልኩ ዲቫይሳችን እንዲህ ሲሆን ይሄን አድርግልን፣ እንዲህ ሲሆን ይሄን አድርግልን እያልን የምንሰራ ከሆነ እነዚህ ብሬኪንግ ፖይንት ስንል ዲቫይሶች ምን ያህል ሊያካትቱ ይችላሉ የሚለውን ነገር በማየት ማለት ነው። ስለዚህ ወደ ኮዳችን እንመለስና ለምሳሌ ምን ማድረግ እንችላለን? እዚህ ጋር ዲቭ ክሬት እናድርግለትና ዲቭ የመጀመሪያው ለምሳሌ ምን ልንለው እንችላለን? ቻይልድ ዋል በለው እና እሱን ኮፒ ልናደርግለት እንችላለን። ኮፒ ፔስት ይሄኛው ቻይልድ ስሪ ሊሆን ይችላል። እንደዚህ ብናደርግለት ዶት ኮንቴነር የሚል ካለ ሆሪዞንታል ዲስፕሌይ እንዲያደርግልን ምንድነው የምናደርገው? እዚህ ጋር እንምጣና ቼክ ማድረግ እንችላለን። ባክግራውንድ ከለር አለ ምን ካለ በዛ ውስጥ ዶት ኮንቴነር የሚል ካለ በዛ ውስጥ ዲቭ ካለ ምን አድርግልን ማለት እንችላለን? ባክግራውንድ ከለር ለምሳሌ ይሄኛው አይ ቲንክ ብሉ ነው። ይሄኛውን ወደ ብሉ ቫዮሌት አካባቢ ላድርግለት። ብሉ ቫዮሌት። እሺ እያንዳንዱ ባክግራውንድ እንውሰዳቸውና ቼክ እናድርገው። ስለዚህ ምን አለ? ቻይልድ ዋን አለ፣ ቻይልድ ቱ አለ፣ ከዛ ቻይልድ ስሪ አለ። እነሱን ዲስፕሌይ ያደረጋቸውን ኮለመኒ ነው ወደ እንትን ኮለመኒ ነው ዲስፕሌይ ያደረጋቸው which is vertical ለምን እነሱ ምን ስለሆኑ ብሎክ ኤሌመንት ስለሆኑ። ለምሳሌ የመጀመሪያው ዲቭ ቻይልድ ዋን የሚለው ከሌፍት እስከ ራይት ድረስ ሙሉ ሆሪዞንታሉን ይይዘዋል። ለምን which is ብሎክ ኤሌመንት ማለት ዊድዙ 100% ነው። ሄይቱ ግን ጽሁፉን ለመጻፍ ወይም ደግሞ በውስጥ እንደ ቻይልድ አድርጎ የያዛቸውን ነገሮች አካቶ ለመያዝ የሚበቃውን ያክል ብቻ ይወስዳል። ምን እስካላደረግነው እኛ ካልሰጠነው በስተቀር የነበረውን የሚበቃውን ያክል ብቻ ይወስዳል ማለት ነው። ነገር ግን ዊድዙ ግን 100% ሁሌ 100% ነው የሚሆነው። ስለዚህ እነሱ ቨርቲካሊ ዲስፕሌይ እንዲደረጉ ምንድነው የምናደርገው? ዲስፕሌይ ፍሌክስ፣ ከዛ ፍሌክስ ዳይሬክሽን ኮለመን ሊሆን ይችላል፣ ቨርቲካል ሊሆን ይችላል። እኛ ቨርቲካሊ ከፈለግን ኮለመን፣ ሆሪዞንታል ከሆነ እነዚህ ኤሌመንቶች ሆሪዞንታል ሁሉንም ተች ማድረግ እንድችል ሆሪዞንታል ሙቭ ሳደርግ ተች ማድረግ እንድችል ያኔ ሆሪዞንታል ይሆናል። አሁን ዲስፕሌይ የተደረጉት ቨርቲካል ነው። ለምን ሁሉንም ሶስቱንም ተች ማድረግ የምችለው እኔ ሙቭ የማደርገው ቨርቲካሊ ከሆነ ሁሉንም ተች ማድረግ ይችላል። ስለዚህ ኮለመን ነው ቨርቲካሊ ነው ዲስፕሌይ የተደረጉት። ግን ዲስፕሌይ ፍሌክስ ተደርገው ሳይሆን ብሎክ ኤሌመንት ስለሆነ። ግን ሆሪዞንታል ብፈልግስ ያ ማለት ሆሪዞንታል ሙቭ ሳደርግ ሶስቱንም ተች ማድረግ ብፈልግ መስት ቢ ፍሌክስ መሆን አለበት ብለን ፍሌክስ ዳይሬክሽኑም ራው እናደርገዋለን ብለን ባለፈው ለማየት ሞክረናል። እዚህ ጋር አክቹአሊ ለመድገሙ ያን ያህል አያስፈልግም። ስለዚህ የምንበለው ዲስፕሌይ ለፓረንታቸው ፍሌክስ የፍሌክስ ዳይሬክሽን ምን ይሆናል? ራው ይሆናል ማለት ነው። አሁን ሆሪዞንታሊ ዲስፕሌይ ተደረጉ። ስለዚህ የሚታያችሁ ከሆነ ዲስፕሌይ በማድረግበት ሰዓት የፓረንታቸው ሙሉን ወሰዱት። ለማየት ቼክ ለማድረግ ያክል የዚህን ባክግራውንድ ከለር ለምሳሌ ወደ ኦሬንጅ አካባቢ ትንሽ ወደ ላይ አካባቢ ላድርገውና ቼክ ላድርገው። የሚታያችሁ ከሆነ የፓረንታቸውን ሙሉን የወሰዱት አሁን ቨርቲካሊ ስለሆኑ የሚታያችሁ ወይም ደግሞ ጋፕ ጨመረበት በእነሱ መካከል ጋፕ ሊጨመርበትና 10 ፒኤክስ ባደረገው ሄይታቸው ሙሉ ይሆናል። ቅድም ብሎክ ኤሌመንት ስለሆኑ ምን ብለናል? ብሎክ ኤሌመንት በመሆናቸው
ሆሪዞንታሊ ዊድዛቸውን የፓረንቱን ዊድዝ 100% ይወስዱታል ብለናል። ዲስፕሌይ ፍሌክስ ታደርጉት ደግሞ ሄይቱ ነው የሚሆነው። ሄይታቸው ሙሉ ፐርሰንት ይሆናል 100% የፓረንታቸውን ዊድዝ ግን የሚበቃቸውን ያክል ብቻ ነው የሚወስዱት። ምን ስናደርግ ዲስፕሌይ ፍሌክስ በምናደርግበት ሰዓት ማለት ነው። ስለዚህ ፎንት ሳይዙን ትንሽ እንትን ስላልኩት ነው። ፎንት ሳይዝ ወደ 5 ምናምን ስላደረኩት ነውና ኢንስፔክትም አላደረኩትም። ማክሲመሙ 600 ምናምን አካባቢ ላይ ስለነበረ ነው። እና ይሄንን ብናሳንሰው እንትን ይላል። ለምሳሌ 2 ትሬን ብናደርግለት ኖርማሊ የሚታያችሁ ከሆነ የፓረንቱን ሙሉውን አይወስዱትም። የፓረንቱን ዊድዝ ሙሉውን አይወስዱትም። ዊድዙን ሳይሆን ዊድዙ የሚበቃቸውን ያክል ይሆናል፣ ይቀያየራሉ። ሄይቱን ግን 100% ይወስዱታል ማለት ነው። በምናደርግበት ሰዓት ይቀየራል ብለን ባለፈው ለማየት ሞክረናል። ምን ማድረግ የለብንም በዚህ ሰዓት ሄይቱን እኛ ከፈለግን እንሰጣለን። አሁን ምንድነው የምናደርገው? ይሄ ዊድዝ ብንሰጣቸው ግን ከሰጠናቸው የሰጠናቸውን ይወስዳሉ። ካልሰጠናቸው ግን ፍሌክስ ካደረግነው ዊድዙ የሚበቃቸውን ያክል ይወስዳሉ። ሄይቱን ግን የፓረንታቸውን ሙሉ ይወስዱታል። ስለዚህ ስፔሲፋይ ለማድረግ ምን ካለ ዶት ኮንቴነር የሚል ክላስ ኔም ካለ ዶት ኮንቴነር የሚል ክላስ ኔም ካለ እሱን ተከትሎ የሚመጣ ዳይሬክት ቻይልድ ዲቭ ካለ ዳይሬክት ቻይልድ ዲቮች ካሉ ማድረግ እንችላለን። ከፈለግን ዳይሬክት ቻይልድ ሌላ ኮንታንት ስለሌለን ዳይሬክት ቻይልድ የሆኑትን ብቻ ግራንድ ቻይልድ ወይም ደግሞ የልጅ ልጆችን አፌክት እንዳታደርግ ማድረግ እንችላለን። ዊድዝ ስንት የፓረንታቸው ስንት ነው? 900 ፒክስ ነው ዊድዛቸው የፓረንቱ ዋናው ግን ለሶስት ብንከፍለው ስንት ይሆናል? 300 ይሆናል ማለት ነው። ስለዚህ 300 ሲሆን በእነሱ መካከል ጋፕ ደግሞ ስንት አለ? 10 ይሆናል። ስለዚህ 250 እናድርግላቸው። 250 ፒክስ ዊድዝ 250 ፒክስ እናድርግላቸው። ይሄው 250 ይወስዳሉ። እቺኛዋ ቀሪ ትሆናለች። እዚህ ጋር ግን 10 ጋፕ በእነሱ መካከል አንድ 10 አለ፣ 20 አለ። 250 500 ሲደመር 200 750 አካባቢ ይሆናሉ። ከዛ ከ900 እነዚህኞቹ ይቀራሉ ማለት ነው። ይሄኛው ስንት ይሆናል? 20 አለ። ከዛ 20 እንቀንስበታለን። እነዚህ በአጠቃላይ 20ዎችን እንደምርባቸዋለን። ከ250 ሲባዛ በ3 750 50 67 770 ይሆናል። ከዚህ እስከዚህ ያለው 770 ይሆናል። ቀሪው እቺኛዋ ኦልሞስት ወደ ከ900 ወደ 100 ምናምን አካባቢ ትሆናለች እቺኛዋ ማለት ነው። ስለዚህ እንደዛ ከሆነ አሁን ምን ስናደርገው ምሳሌ ሞባይል ብናደርገውስ? ይሄው ሞባይል እናድርገው፣ ኢንስፔክት እናድርገውና ሞባይል በምናደርግበት ሰዓት የሚታያችሁ ከሆነ ሞባይል በምናደርግበት ሰዓት ኖርማሊ 3 መሆኑና ጽሁፉ ደግሞ በጣም ድቅቅ ያለ ሆነ የሚታያችሁ ከሆነ ሞባይሉንም ልቀይረው ስቲል 3 ናቸው። ይሄ ቦታ ክፍት ሆነ፣ ግን እንደዚህ መሆን የለበትም። ምን ሞባይል በሚሆንበት ሰዓት ምን አድርግልን? ሙሉ ከቨር የሚያደርገው ከሆነ ከፓረንታቸው እኮ አንሳዋል። የፓረንቱ ስንት ነው? ወደ ሞባይል በሚሆንበት ሰዓት ብለን ፓረንቱን እዚች ጋር ሚዲያ ኪውር ላይ ዊድዙን 300 አደረገ። የነሱ ግን ስቲል ወደ 250 አካባቢ ላይ ፊክስድ ጉንፋን ስለያዘኝ ነው። ስለዚህ እነሱም በጣም ድቅቅ አሉ። ይሄ ቦታ ደግሞ ክፍት ሆነ። ስለዚህ ኢንስቴድ ኦፍ ዛት ምን ማድረግ ይኖርብናል? የፓረንቱንስ ለምሳሌ ዊድዙን ብናነሳው ዊድዙን ሞባይል በሚሆንበትም ሞባይል በማይሆንበትም ዊድዙን ብናነሳው እስኪ ቼክ እናድርግ። ይሄው የራሱን ዊድዝ እናንሳው። ይሄው እንደዚህ ብናደርግለት ሙሉ ምን ሆነ? 3ቱንም የሚያዛቸው ማለት እነሱ የፓረንታቸውን መያዝ ስላለባቸው አኮርዲንግ ቱ ፓረንት ዲስፕሌይ ፍሌክስ እናደርገው የፓረንታቸውን ያዙ። የፓረንቱን ዊድዝ በምናጠፋበት ሰዓት ሙሉ 3ቱን ያዙት። ግን ሞባይል ሲሆን አሁን 3ቱም ሆሪዞንታል ሲሆኑ ትንሽ እንትን ይላል፣ የሆነ የመጨናነቅ ጽሁፎችን እዚህ ጋር ኢሜጅ ቢኖረው ምን ቢኖረው በስትክክል አያሳይም። አሁን እዚህ ጋር ቴክስት ስለሆነ ነው። የቴክስት ሳይዙም ደግሞ ምን ዋን ሬም አድርግልኝ ስላልኩት ነው። ይሄንን ብናጠፋውስ አክቹአሊ ጽሁፋውን ይመጣል። እዚህ ጋር ኢሜጅ ቢኖር ሌላ ላይአውት ቢኖርም በስትክክል አያሳይም። ካርዴት ትንሽ ሰፋ ያለ ካርድ አሳይም ብንለው እዚህ ጋር እንትን አይልም። ስለዚህ ምን ብናደርገው ይሻላል? 3ቱንም ከሚያሳይብን ዲስፕሌይ ፍሌክሱን ምን እናደርጋለን? ራፕ አድርግልን። ቦታ ካለ አሳይ፣ ቦታ ከሌለ ግን ራፕ አድርግልን። ወይ ደግሞ ምን ማድረግ እንችላለን? የፍሌክስ ዳይሬክሽኑን መቀየር ማለት ነው። እዚህ ጋር መተን ዲስፕሌይ ምን አለው? ፍሌክስ። ከዛ ፍሌክስ ዳይሬክሽን ወዴት ነው የሚሆነው? ሆሪዞንታል ነው። ግን ምን ሲሆን ሞባይል በሚሆንበት ሰዓት የቅድሙ ፎንት ሳይዝ እንዳለ ሆኖ ግን ምን አድርግልን? ፍሌክስ ዳይሬክሽን ጨምርልን። የፍሌክስ ዳይሬክሽኑ ምን አድርግልን? ኮለመን አድርግልን ሊሆን ይችላል። ኮለመን ወደ ቨርቲካሊ ይሁኑ። ስለዚህ የሚታያችሁ ከሆነ አሁን ደግሞ ሆሪዞንታሊ ሆሪዞንታል በሚሆን እንትን አደረግልን። ምን አንደኛው እሱ ነው። ምን አድርግልን? ሆሪዞንታሊ እንትን ቨርቲካሊ ያሳይልን። ግን ስቲል ምን አይሆንም?
ሄይት ስላልሰጠናቸው ነው። ሄይት ግን ምን አልሆነም 100% ዊድዛቸው 100% አልሆነም። የፓረንታቸው ሙሉውን አልወሰዱም። ስለዚህ ምን ማድረግ እንችላለን? ምን ካለ ዶት ኮንቴነር የሚል ካለ ዶት ኮንቴነር የሚል በዛ ውስጥ ዲቭ ዳይሬክት ቻይልድ ካለ ሁለተኛ ምን ስታይላችንን እንጀምራለን። ሁለተኛ ስታይላችንን ምን ሚዲያ ኪውሪ ላይ ስንት ሞባይል በሚሆንበት ሰዓት ለምሳሌ 570 አይ ቲንክ 576 ፒክሴል ማክሲመም እሱ ከሆነ ምን አድርግልን ኮንቴነሩ ፍሌክስ ዳይሬክሽኑ ኮለመን መሆን አለበት። ፎንት ሳይዙን ማነስ አለበት። ፕላስ ደግሞ ኮንቴነር የያዛቸው ዲቭ ካለ ኮንቴነር የሚል ክላስ ኔም ኖሯቸው በዛ ውስጥ ዲቭ ካለ እችኛዋ ዲቭ ካለች ምን አድርግልን ማለት እንችላለን? ምን አድርግልን ማለት እንችላለን? ዊድዙን እዚህ ጋር ስንት ነበር ያለው ነው? 250 ነበር ያለን። በዊድዙን 100% አድርግልን ቢሆንስ የፓረንቱን 100% ዊድዝ 100% የፓረንታቸውን 100%። ስለዚህ 100% ሙሉ ይገጥማሉ። ሄይት የምንሰጥ ከሆነ ሄይት ኖርማሊ ሄይት ሊኖራቸው ይችል ይሆናል። እዚህ ጋር ሄይት ለምሳሌ እያንዳንዱ 100 ደግሞ 200 ፒክስ አካባቢ ላይ ቢሆን ሄይታቸው ወደ ሶሪ ይሄ የፓረንቱ ሰጥተው ለዲቮቹ ነው ያሉበት። እሺ ይሄ 250 ፒክስ። ስለዚህ ምን አሁን ሞባይል ቢሆን ኢሜጅ ቢኖረን ምናምን ነገር እዚህ ውስጥ ዲቴል የሆነ ኢንፎርሜሽን ቢኖረን ለሰዎች ትንሽ ክሊር የሆነ ነገር እንሰጠዋለን። ስለዚህ አንደኛው ምን በማድረግ ሞባይል ሲሆን ይሄን አድርግልን እያልን ማድረግ እንችላለን። አንደኛው ኮንሰፕት እሱ ነው። ሁለተኛው ደግሞ ፍሌክስ ራፕ እንለዋለን። ፍሌክስ ራፕ ለምሳሌ እዚህ ጋር የፍሌክስ ዳይሬክሽን ባልቀይርለት የፍሌክስ ዳይሬክሽኑን ባጠፋው የፍሌክስ ዳይሬክሽን አንደኛው እሱን ኮንሰፕት ነው። ሁለተኛው የፍሌክስ እንትናችንን ባይኖርን የፍሌክስ ዳይሬክሽን ባንጨምርለት ቦታ ካለ ያለውን ያሳያል። ለምሳሌ ለሁለቱም የሚበቃ ቦታ ካለ ሁለቱን ያሳያል። ለሶስቱም የሚበቃ ቦታ ካለ ሶስቱን ያሳያል። እንደዛ ማድረግ ብንፈልግስ? ስለዚህ እሱ ደግሞ ምን ብለን እንጠራዋለን? ፍሌክስ ራፕ ብለን እንጠራዋለን። ፍሌክስ ራፕ እዚች ጋር ራፕ እናደርግለታለን ማለት ነው። አንደኛው እሱ ነው። ምን በማድረግ ቦታ ካለ የሚታያችሁ ከሆነ ዊድዙን ስንት ሆነ? ዊድዙ የሚታያችሁ ከሆነ ለሚበቃው ያክል ይሄኛው ስንት ነው? 250 እዚህ ጋር እንምጣ። ይሄው ዲቭ ዊድዝ ስንት ነው? 250 የዲቫይሱ ዊድዝ ደግሞ እንየው ማለት ሞባይል በሚሆንበት ያለውን ዊድዝ እንየው። እዚህ ጋር 430 ነው። ይሄኛው 250 ከሆነ ይችኛዋን ከ430 ብንቀንስባት የሚታያችሁ ከሆነ ደግሞ ፕላስ እዚህ ጋር እንትን አለ በጠርዝ በኩል ራሱ በቢጫውና በነጩ በኩል የሆነች ነጭ ነገር አለች ጠርዝ ላይ አለች። ግን ለቢጫው ምን አላደረኩለትም? ዊድዝ ስፔሲፋይ አላደረኩለትም። ብሎክ ኤሌመንት ስለሆነ 100% ነው የሚሆነው። ግን ስፔሲፋይ ካላደረገላችሁለት 100% ነው። ግን ጋፕ አለ ጠርዝ ላይ በሁሉም አቅጣጫ አለ። ከላይም አለ ከጎንም በሌፍትም በራይትም በታችም ይሆናል። ኤሌመንቱ ትንሽ ስለሆነ ነው እንጂ። ስለዚህ ምን መሆን አለበት? እሷም ማርጅን ምን ብለን እንጠራታለን? ማርጅን ብለን እንጠራታለን ብለናል። ስለዚህ ምን መሆን እኛ ከሰጠነው ጥሩ ካልሰጠነው ግን ፓዲንጉ ምን መሆን አለበት? ዜሮ። ማንኛውም ፓዲንግ በኮንተንቱና በራሱ ቦርደር ሊኖረው አይገባም። ሁለተኛው ማርጅኑ ምን መሆን አለበት? ዜሮ መሆን አለበት። ስለዚህ በዛች እሷን እናስተካክላታለን። ይሄው ገጥሞልናል። አሁን ግን ይችኛው 430 ከሆነ ይሄኛው ደግሞ 250 ከሆነ ከ430 250 ብንቀንስ 250 አይሆንም። 250 አይሆንም። ይችኛው 250 መሆን አትችልም። ይቺ 250 ካልሆነች ይቺን ዲስፕሌይ ማድረግ አይችልም። ስለዚህ ምን አድርግልን? ቦታ ካለ ዲስፕሌይ አድርጋቸው። ቦታ ከሌለ ግን ያለውን ብቻ አሳይልን። ቦታ ሲኖር ብቻ ምን ያደርጋል? ስፔሲፋይ ያደርጋል። ግን ይሄኛው ለምሳሌ 400 ከሆነ ዲቫይሱን ለመቀየር እንሞክር። ወደ ትንሽ ከፍ የሚል ዲቫይስ ቢኖር ጥሩ ነበር። አይ ቲንክ ይሄኛው 300 ምናምን ነው። ትንሽ ከፍ ያለ ዲቫይስ ወይም ደግሞ እንደዚህ እናርገውና ትንሽ የተወሰነ ላሳንስ። 500 ስንት ነው ያልኩት? 576 አካባቢ ነው ያልኩት። ይሄው ቦታ አለ፣ ሁለቱን ያሳያቸዋል። ቦታ ከሌለ ይሄው አሁን ስንት ነው? 560 አካባቢ ብናደርገው 560 ነው። ይሄ 250 ነው። ይሄኛው 250 ነው። 250 እና 250 500 ነው። ይሄኛው ደግሞ 560 አካባቢ ነው። ያ ማለት 60 አካባቢ ነው የሚታያችሁ ከሆነ 560 ከሆነ ይበቃዋል። ሁለቱን አሳይ። ግን ሁለቱን ማሳይበት ሳይዝ ሳረገው ከ500 በታች ላድርገውና ላሳያችሁ። ከ500 በታች ሲሆን ቦታ የለም፣ ለዚህኛው ቦታ የለም። ስለዚህ ኔክስት ዲስፕሌይ ያደርገዋል። ስለዚህ እንደዛ ከሆነ ምን ብለን እንጠራዋለን? ፍሌክስ ራፕ ብለን እንጠራዋለን። በዛን ሰዓት 100% ሞባይል ከሆነ
576 እና ከዛ በታች ከሆነ ምን አድርግልን ዶት ኮንቴነር የሚለው ምን እሺ ካቆምንበት እንቀጥላለን። ስለዚህ ዶት ኮንቴነር የሚል ክላስ ማለት ዶት ለማለት ክላስ ኔሙ ስለሆነ ነው ዶት ያደረግነው። የክላስ ስም ከሆነ ዶት እናደርጋለን። ከዛስ ለሱ ልጅ የሆነ ካለ ማለት ነው ዳይሬክት ልጅ የሆነ ካለ ምን ዲቭ የሚል ልጅ ካለው ምን አድርግልኝ ዊድዙን አቬሌብሉን ይውሰድ 100% የፓረንቱ 100% መሆን አለበት። መቼ ነው ግን የሚሆነው? ዲቫይሱ ማክሲመም ዊድዙ 576 ከሆነ እና ከዛ በታች ከሆነ ዊድዛቸው የዲቮቹ ዶት ኮንቴነር የሚል ክላስ ኔም ኖሮት በዛ ውስጥ ያሉት ዲቮች ምን መሆን አለባቸው? ፓረንቱ 100% መሆን አለበት። ዊድዙ የልጆቹ ይገጥሙታል ማለት ነው። ስለዚህ በዛ መልኩ ምን ማድረግ እንችላለን? የሚታየውን ነገር ትንሽ ኢንክሪመንት ማድረግ እንትን ይሄ ሪስፖንስ የማድረግ እና የማሻሻልን ስራ እንሰራበታለን ማለት ነው። ምን በማድረግ በዚችኛዋ በፍሌክስ የምናደርግበትን ሁኔታ ማለት ነው። ሌላው ደግሞ ከፍሌክስ ጋር በተገናኘ ምን የምናደርግበት ቦታ ካለ ሚኒመም እና ማክሲመም ሽሪንክ እንዲያደርጉ እንዲሁም ደግሞ ኤክስፓንድ ማድረግ እንዲችሉ የምናደርግበት ሁኔታ አለ። ያ ማለት ለምሳሌ ዶት ኮንቴነር የሚል ካለ በዛ ውስጥ ዲቭ ካለ ዶት ኮንቴነር ያ ማለት ክላስ ኔማቸው ኮንቴነር የሚል ካለ በዛ ውስጥ ደግሞ ዲቭ ካለ እነዚህ ዲቮች ሶስቱም ዲቮችን ማለት ነው ሪፈር የሚያደርገው ዲቭ የሚል ታግ ስላለ ማለት ነው። እነሱ ካሉ ምን አድርግልኝ ማለት እንችላለን። እዚህ ጋር የፍሌክስ ፕሮፐርቲ አድ እናደርግላቸዋለን። የመጀመሪያው ለምሳሌ አንድ ላደርግለት እችላለሁ። ምን በሚያደርግበት ሰዓት ሽሪንክ እንዲያደርግ ማለት ቦታ ካለ ቦታ የሚጠበው ከሆነ ሽሪንክ ማድረግ እንዲችሉ ማለት ነው። ቦታ ካለ ደግሞ ኤክስፓንድ ማድረግ እንዲችሉ ኤክስፓንድ ያለውን አቬሌብል የሆነውን ቦታ ምን ማድረግ እንዲችሉ እንዲወስዱ ማድረግ የምንችልበት ሁኔታ አለ። ምን እሱን ኤክስፓንድ እንዲያደርጉ አንድ አደርግለታለሁ። ከዛ ሚኒመም ዊድዝ ምን ያህል ይወስዱታል? ለምሳሌ 100 ካረኩት ሚኒመም 100 ይሆናል። ከዛስ ምን ማድረግ እችላለሁ? ኤክስፓንድ ማድረግ እንዲችሉ ደግሞ አደርግላቸዋለሁ። ለምሳሌ 200 ፒኤክስ ባደርግለት ሚኒመም ዊድዛችን ስንት ይሆናል? ሚኒመም ዊድዛችን 200 ፒኤክስ ይሆናል። ሚኒመም ዊድዛችን 200 ፒኤክስ ይሆናል። ግን ከዛም በላይ ኤክስፓንድ ሊያደርጉ ይችላሉ አቬሌብል ካለ። ግን ከ200 በታች ምን ያደርጉ ሼሪንግ ማድረግ አይችሉም። ለምሳሌ ይሄኛውን እስኪ ስንት አለ የሚታያችሁ ከሆነ አቬሌብል ስፔስ ስንት አለ? ወደ 800 ምናምን አለ አቬሌብል ስፔስ አለ። ግን ሚኒመሙ 200 ላይ ሲደርሱ ለምሳሌ አሁን 200 አካባቢ 200 ብናደርግላቸው ወደ አይ ቲንክ ወደ 400 ምናምን አካባቢ ነው የሚሆነው። ስለዚህ የሚታያችሁ ከሆነ ሁለቱን ይወስዳሉ። አሁን ቦታ ካጣ ደግሞ ለ200 መካፈል የማይችሉ ቦታ የሚያጡ ከሆነ ደግሞ ምን ያደርጋሉ? ይወስዱት እንትን ያደርጋሉ። ይሄ ምንድነው የሚባሉት? አቬሌብል ቦታቸውን ካጡ ሽሪንክ ያደርጋሉ። የሚታያችሁ ከሆነ ሽሪንክ ያደርጋሉ። ግን ከ200 በታች አይወርዱም። 200 ማለት ወደ 400 አካባቢ ነው። ለምሳሌ 400 ምናምን አካባቢ ቼክ እናድርገው። ይሄ ቢጫ አለ። ሁለቱን ዲስፕሌይ የሚያደርገው ቢጫው ነው። አቬሌብል ቦታ አለ የለውም? አሁን ያለንበትን ዊድዝ እንይ። ስንት ነው? 430 420 ምናምን አካባቢ ነው። የባፕ 10 ሰጥተናቸዋል። 10 ሲደመር 400 ምናምን አካባቢ። እነዚህ ደግሞ 200 ነው። ሚኒመሙ 200 400 ሲደመር 10 410 ምናምን ይፈልጋል። ቢያንስ 410 ይፈልጋል። ግን ከዛ በታች መሆን አይችልም። ለምሳሌ 400 ላይ ሳረግለት 410 ከዛ በላይ ሳረግለት ትንሽ የተወሰነ ከፍ ሳረገው ሁለቱንም በአንድ ሆሪዞንታሊ ዲስፕሌይ ማድረግ ይችላል ማለት ነው። ምን ቦታ ስላለ ኤክስፓንድ ያደርጋሉ። ካለለ ግን ሽሪንክ ያደርጋሉ። ይኸው አንዱን ቦታ ይይዙታል። ይችኛዋን በማድረግ ዲስፕሌይ ፍሌክስ በማድረግ የፍሌክስ ፕሮፐርቲ ከቻይልዶች ላይ በመጨመር ምን ማድረግ እንችላለን? እነሱን እንዲታዩ ወይም ደግሞ ሪስፖንስ እንዲያደርጉ የምናደርግበት ሁኔታ አለ። ስለዚህ አንደኛው የፍሌክስ ፕሮፐርቲ ላይ የፍሌክስ ዳይሬክሽኑን መቀየር ሊሆን ይችላል። ሁለተኛው ልክ እንደዚህ ሽሪንክ እና ኤክስፓንድ ማድረግ እንዲችሉ ሊሆን ይችላል። እንደዛ በማድረግ ምን የምናደርግበት ፍሌክስ ራፕ ሊሆን ይችላል የምናደርግለት። እንደዛ በማድረግ የምንጨምርለት እንትን ሪስፖንስ ለማድረግ የምንሄድለት ሂደት ሚዲያ ኪውሪም ከሚዲያ ኪውሪ ከዚህኛውም በተጨማሪ በዚህ መልኩ ምን ልናደርግላቸው እንችላለን? ሪስፖንስ ሊሆኑ ይችላሉ ዩዚንግ ፍሌክስ ከሆነ ማለት ነው። በኔክስት ደግሞ የምናየው ምን ይሆናል? ግሪድ ቢሆንስ? ግሪድ ሲሆን ምን ልናደርገው እንችላለን የሚለውን ነገር ደግሞ አብረን እናያለን። ሰብስክራይብ ላይክ እያደረጋችሁ